ማድረግ ይቻላል። የእውነት ማልቀስማ ይሻል፣ ማልቀስ ይሻላል። መረዳት አልቻልንም። እኛ ወደ ሞት ነው እየተጓዝን ያለ። ሰላም አለይኩም ቤተሰቦች እንዴት ናችሁ? እኔ ያለሁኝ እንደምታዩኝ እንግዲህ ቤት ለቀቂ ብለውኝ እንግዲህ ቤቴን ልብሴን እያዘጋጃው ሻንጣዬ ጋር እየረተብኩ ምናምን ነው። በቃሽ ልቀቂ በቃ ምናምን አሉኝና ለቤት በቃ አሁን በላይ ይበቃሻል ብለው ልብሴን እያዘጋጁ ሊወጣ ነው። ለማንኛውም ስሬስ ቤት ቀይርና በጣም ለብሳቸው ልብሶች ነው ስትርክት ብለዋልና በቃ በአንድ በኩል እያደረግኩኝ ሸክፌ ቤት ለመቀየር ለማድረግ ነውና እስኪ ከዚህ ያተሻለ አላውቅም። እንግዲህ ቤት ለመቀየር ዝግጅት ላይ ነኝ። እንደምታዩት እያጠጠርኩ ነው። ብቻ ነው ግን ከለመዱት ቦታ መልቀቅ ትንሽ ይከብዳል ማለት አካባቢ ምናምን ስትለምዱት ከዛ ደግሞ ቤት ስትቀይሩ ምናምን በጣም ነው እንትን የሚለው ትንሽ ይከብድ ይላል። ሌላ ነገር እስከምትለምዱ ድረስ ማለት እዚህ ጋር በቃ እንዴት እንደሚያደርግ አንድ ቤት ስትገቡ እስከምትለምዱ ድረስ የሆነ አዲስ ነገር ትምህርት ነገር አለ ያለ እስከምትሉ ድረስ ምቹ ተሰጣችኋልና ቤት መከራያ ስትጀምሩ የመጀመሪያው ስሜት አይነት ይሰማችኋል። ቤት ስትከራዩ የመጀመሪያ ምን አይነት ስሜት መሰለኝ የሚሰማችሁ? የሆነ የብቸኝነት የሆነ ጭንቅ የሚያደርግ ስሜት አለውና እኔም እንደዛ ነው የተሰማኝ ነበር። አሁን ደግሞ ስለምዶ ከዛ አሪፍ ነገር ሆነ። ከዛ አሁን ደግሞ ቤት ልቀይር ስል ልክ የድሮ አይነት ስሜት ነው የሚሰማኝ። አዲስ ግቢ ምናምን መልመድ እንግዲህ አንድ ሰው ቤት ምናምን ሲቀይር የተሻለ ቦታ እያሻሻሉ አይደለ የሚከረው። ከዚሻል ያለ ቦታ ደግሞ ለመከራየት ልላችሁ ነው ብላችሁ ታዩታላችሁ። የሚቀይረውን ቤት እንግዲህ ከዚህ የተሻለ ነው አይደለም። እንግዲህ እናንተ ደግሞ በደንብ ስቀይር ምናምን ሳስገባ ታዩታላችሁ። እዚህ ጋር ያለው ቤት ያለውን ደግሞ የተከራየሁትን እንግዲህ ስለቅ እያሳየኋችሁ ነው። ኮተቱ አበዛዙ ትላላችሁ። እያያችሁ ነው አይደለ? ኮተቱን በቃ በፌስታል በሻንጣ አሁን እዚህ ጋር የምቆጥረው በፌስታል ሻንጣው ስለማይችል ምናምን ትናንሽ ልብሶችን ምናምን እያደረኩ ነውና በጣም ቤት እስከምትገቡ ድረስ ቤት ከገባችሁ ሬዲ ካዘጋጃችሁ በኋላ ቤታችሁን ማአት ኮተት አለ። ከዛ ልትወጡ ስትል ወይኔ ይሄን የሚያክል ኮተት አለኝ እንዴ እስከምትሉ ድረስ ትደርሳላችሁና አሁን ይሄ ሁሉ የኔ ራሴ ብቻ ነውና በቃ እንደዛ አለ እንደ ልብሱ እንደዚህ ያለ ይሄን ያክል ኮታት አለ ምናምን እስከምል ድረስ ነው። በቃ እዚህ ከአንድ ቦታ አድርጌው በቃ ስለቅ ነው እንደዚህ የታወቀኝና ያው አንዳንድ ስትሰበስቡ አታውቁትምና ወይ ልትሄዱ ስትሉ ወይንም የሆነ ቦታ ልትቀይሩ ስትሉ ቦታ ልትቀይሩ ልትሄዱ ስትሉ ወይ ልታጸዱ ስትሉ ነው እንደዚህ ኮተት እንዳላችሁ የምታውቁትና ይሄን እንግዲህ እኔ ብቻ ነው እየረተብኩ ያለሁት ላስወጣ ልብሶችን ምናምን እንግዲህ ልለቅ ስለሆነ አጋዥ ጓደኛ ምናምን ገና አልመጡም። ያው እነሱ መጣለው እያሉ ነው ግን ስናስወጣ ስንጭር ምናምን ያው ብቻዬን ስለማልችለው ግን እነሱ ይመጣሉ። ግን ይሄንን ብቻዬን ትንሽ ልብሶችን ምናምን ልሰጥር በየራሴ እንግዲህ ይዟል። ግብ ነው የሚባለው ይዟል። እንደምታዩ ምናምን ልብሱን አስተካክላለሁ። አሁን እዛ ሲሄድ ደግሞ እንደምታውቁት ምንድነው የሚሆነው? በቃ እንደ አዲስ ብርቅርቅ ነው የሚሆነው። በቃ ልብስ አይለበስ ታጥቦ አይለበስ ቁጭ በል ልብስ ታጠበ ማለት ከዛ ታጥቦ ተለበሰ ማለት በቃ ድካም ነው። አሁን ይሄ ሁሉ ታጥቦ ደግሞ መሰተር ወይኔ የመዳም ቤት ትላላችሁ። የራሳችሁ ነገር ያስመረራችኋልና እኔ እንደዛ ነው በቃ ይሄ ሁሉ ኮተት እንደ ሳልሰትሩ ነው እንደ እስከዛሬ ያለሁት ምናምን እያልኩ ምንድነው የማደርገው? ስለብስ ሻንጣ ውስጥ አላስገባውም። ሳጥቦም ሻንጣ ውስጥ አላስገባውም። አንድ ጊዜ አጥቤ ሻንጣ ውስጥ አስገባና ከዛ እያወጣሁ እየለበስኩ ይሆናል ማጠራቀሚያ እንደ ሻንጣ አይነቱ ነው እሱ ውስጥ ነው ማስገባውና ከዛ ደግሞ የሆነ ሙቭ ስታደርጉ የሆነ ቦታ ልትቀይሩ ስትሉ ያው የታወቀ ነው ሻንጣችሁ ላይ ነው ሽከፍ የምታደርጉት እና ያንን የሻንጣ ውስጥ ለማድረግ ከዛ ውስጥ አውጥቼ ምለብሳቸውን ሻንጣ ውስጥ ለማድረግ ነው ይሄ ሁሉ
ሁሉ ነገር ብዛቱ ልብሱ ማለት ነው ውጭ ላይ ስለነበረ የምለብሳቸው ምናምን ውጭ ናቸው። በቃ እዚህ ጋር ጨንቆኝ በቃ ወደዛ ወደዚህ ላለው ምናምን ታዩኛላችሁ። በቃ የሚያደርገኝ እንደው የሚያሰጠኝ ምክንያቱም ጭንቅ ይላል ኮተቱ አበዛዙ። ይሄ አሁን በካሜራ ትንሽ ይመስላችኋል እንጂ ማለት ነው በጣም ብዙ ነው ኮተቱ ምናምን። ሳስገባው እንደዚህ ነው እንዴ ምናምን እስከምል ድረስ ይኸው እዚህ ጋር እንደምታዩት እዚህ ጋር ማለት ነው። በቃ እስኪ እንደው ላስወጣው ግማሹ ምናምን እያልኩ ነውና በጣም ብዙ ነው። እኔ እንጃ ለአንድ እኔ ብቻ ስኖር ይሄን ሁሉ ወስዳለሁ ምናምን አልኩና ይሄን ሁሉ ነገር እየተጠቀምኩ ነው ምናምን እያልኩ ነውና እንደዚህም ሆነ በቃ እያወራው ነው። ግን እዛ ጋር ሪከርድ አደረኩትን አጥፍቼዋለሁ። ምክንያቱም በጣም ጸጥታ አለና ሪከርድ እዛ ጋር እያረኩላችሁ ነው። ደግሞ ቤተሰቦቼ ቤተሰብ አድርጉኝ፣ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። በተለያዩ ነገሮች ይመጣለሁኝ። እዚህ ጋር ሻንጣዬን እንግዲህ አሊዝም ብሎኝ እንዴት እንደማደርጉ በቃ ጫን እያደረኩኝ ይሄ ዚቡን እየዘጋሁ ነውና አሊዝም ብሎኝ ማለት ነው። ብዛት አለውና ይዘው እምቢ ብሎኛል። ዚቦ እንትን አለልም ብሎኝ እናንተን እዚህ ጋር እያወራኋችሁ ነው። ግን ድምጹ ያንን ሙቭ እንትን ስላደረኩት ስላስወገርኩት ማለት ነው አይሰማም። ይሄ በቃ ይጨንቃል። ወይኔ ቤት ስለለቅ ነው አሁን የለመርኩበት ቦታ ምናምን እያልኩ ነው። እዚህ ጋር ሻንጣዬን እንግዲህ ወደዛ ወረወርኩላችሁ። ቤት መቀየር እንግዲህ ከባድ ነገር ነው ልበል። ለዚቹ ለራሱ ለትንሿ ነገር ትንሽ ና ያው አንድ ክላስ እንግዲህ እዚህ ጋር ለወጣ ነው ግቦሹን ይዤ ለወጣ ነው። እንግዲህ እነዚህ የራሴ ሻንጣ ናቸው፣ የራሴ ልብስ ናቸው ትላላችሁ። እዚህ ጋር ፍራሽ አለ፣ አንድ ፍራሽ ናት ያለችው። እዚህ ጋር ስልክ ያው አንዳንድ ጊዜ የሆነ ነገር ለመስማት ትሰማላችሁ ምናምን የሆነ ነገር ስትሰሩ የሆነ ነገር እየሰማችሁ እንጆይ እያደረጋችሁ ምናምን ነው አይደለም። እኔም እንደዛ እየሰማሁ ነው በዛኛው ስልክ ምናምን እየሰማሁኝ ምናምን። እዚህ ጋር ትልቅ እንትን አለ እንድዳይ ማለት ፍራሽ ብላችሁ ደስ ይለኛል። እንግዲህ የምታዩት ፍራሽ በዚች ነው። ይችን እንግዲህ ጠቅለለል ላረግ ነው። እናንተ ያው እንትን እያልኳችሁ ነው። ተጠቃልላ ነው። እቺ ናት ፍራሽ ክላስ የምችነች። እዚህ ጋር ኮስሞዬን እዚህ ጋር የምታዩት ኮስሞ ነው። ይሄንን ገና ማለት ነው አንድ ቦታ ማረግ አለብኝ፣ አንድ ኪስ መቆጠር አለብኝና ያው ቢሆንም መሬት ላይ ነው ኮስሞ ማደርገው። ቅባቶች ምናምን ብቻ ሎሽን ምናምን ግን ደግሞ ቤት ሲለቁ መጥረግ አለባችሁ። እዚህ ጋር ደግሞ ቁጭ ብዬ እየተወዛወስኩላችሁ ነው። ነሽዳ እየሰማሁኝ ነው ዝም ብዬ ወይኔ እያልኩኝ ነው። እያያችሁ ነው አይደለ እንዴት እንደምሆን በቃ ነሽዳ እየሰማሁ ነው። ምስጥ ብዬ ማለት ነው። እያያችሁ ነው። ደግሞ እናንተንም እያወራሁ ነው። በቃ ቦታ መቀየር እንዴት ክብድ እንደሚል እንደመጀመሪያው ቤት እንደመከራየት አይነት ይኸው እዚህ ጋር እያገላበኩ ነው። ስብስብ አድርጌ አንድ ቦታ ላይ ከኋላ ራሱ ትራሶች አሉ ገና እዚህ ጋር እንዴት እንደምሆን አያችሁ። በቃ ድክም ብሎኛል። መልቀቅ ቤት አዲስ ቤት መግባት ምናምን በጣም እንትን ብሎኛልና ከብዶኛል። እንዴት ይሆንኩ ያለሁት እያያችሁ ነው አይደለም። በቃ በጣም ነው የሚያስጠላው። ያው ታውቁታላችሁ ተከራይታችሁ የምታውቁ ከዛ ልትለቁ ስትሉ ምን አይነት ስሜት እንደመጀመሪያው አይነት ስሜት ነው የሚሰማው ምናምን እና እዚህ ጋር ምን እያልኩ ነው። በቃ በጣም ይደብራል። ብቻ ቤት መልቀቅ ወይንም አለመከራይ ወይንም አለመልመድ ምናምን እያልኩ ነውና በጣም ደብሮኛል። እንደምታዩት አያችሁት፣ በጣም ደብር ብሎኛል። ቤተሰብም እያደረጋችሁ ይከብዳል ልበላችሁ እንጂ ግን ማለት ነው ቤት ተከራይቶ እንደመውጣት ራስን እንደማግኘት ነው ማለት። ራሳችሁ ላይ ኃላፊነት ትወስዳላችሁ። ከምትሰሩት ጀምራችሁ ከምትበሉት ጀምራችሁ ራሳችሁ ኃላፊነት ወስዳችሁ ነው የምታደርጉት። ምክንያቱም በቃ ኦሬዲ እናንተ ለብቻችሁ እየኖራችሁ ለራሳችሁ እየኖራችሁ ነው። መስራት ያለባችሁ ለራሳችሁ ነው። ሀታ ምንድነው ሰራችሁ የምበሉ ለራሱ የራሳችሁ ኃላፊነት ነው። ሌላ ሰው ሰርቶ አያበላችሁም። ካልሰራችሁ አይሰራም። ካላጸዳችሁት አይጸዳም። ምክንያቱም ይሄ ለራሱ አንድ ኃላፊነት ነውና ኃላፊነት መውሰድ ነውና እናት ቤት ምናምን ቤተሰብ ጋር ሲኮን ምንድነው ባታጸጅም ሌላ ሰው የሚያጸዳው አለ። ባሰሪው ማየት ትሰራዋለሽ ምናምን ትላላችሁ። ግን ለብቻ መውጣት ኃላፊነት መውሰድ በጣም አሪፍ ነገር ነው።
ኃላፊነት መውሰድ። ኃላፊነት አሁን ካሁኑ ስትወስዱ ደግሞ ለወደፊት በጣም ነው የሚቀለው። ለምታደርጉት ነገር በቃ በኮንፊደንስ ነው የምታደርጉት እና እኔ ቢከብድም እመክራለሁ ወጣችሁ ብትሞክሩት። ስራ ካላችሁ ደግሞ